ምን ነው በጊዜ መጣህ? የኔታ አይሉም እንዴ? አለች ምትዋብ ቄስ ትምህርት ቤት የላከችው ልጇ ያለ ሰዓቱ መመለሱን አይታ። ወላጅ አምጣሉኝ አላት። የ6 ዓመቷ አቦቸር ብልጣ በልጥ አይኖቹ ላይ ሐዘኔታን ለማስነበብ እየጣረ። የሰራው ተንኮል አለ? የኔታ የማላውቀውን ጥያቄ ሲጠይቁኝ ኤክሶንኩና ጓደኞቼ ሳቁብኝ። ምንድነው ጥያቄው? እግዚአብሔር አዳምን ፈጥሮ ከጨረሰ በኋላ ወደ ገነት ወስዶ ምን ብሎ አስጠነቀቃቸው ብለው አውጥተው ጠየቁኝ። ምን መለስክላቸው? አለች እናቱ መልሱን ለመስማት ጓጉታ። አልሰማውም አላልኳቸውም። አዳም ወደ ገነት ወስዶ እግዚአብሔር ምን አለው ሲሉኝ ጊዜ ለሕይወት ዋጋ ስጥ ብሎ አስጠነቀቀው ስላቸው ተቆጡኝና ብዙ አይነት የሚያበሳጭ ስድብ ሰደቡኝ። ሌላ ቀን ዛሬ ደግሞ ለምንድነው ትምህርት ቤት ያልሄድከው? ብላ ተቆጣች ምትዋብ ገበያ ሄዳ ብቅልና ጌሾ ገዝታ ስትመለስ። ልጇ አቦቸር ሰፈር ውስጥ አገኘችው። በእድሜ ከሚተካከሉት ጋር በጣቶቹ መሃል ያለችውን ብዮ ወደ ጉድጓድ አፍ ለመክተት እየተፍጨረጨረ ሳለን የደረሰችበት። የኔታ አባረሩኛ፣ እዚች ደጅ ብትደርስ ባለንጋ ይልቃለው አሉኝ አለ ጠይም ፊቱ ላይ ቅያሜ እየተስተዋለበት። ለምን? ተቆጣች ምትዋብ። አለንጋቸውን ደብቄባቸው አላውቅም። ከጫፍ ቆረጡ። ቦርሳዬ ውስጥ የደበቅኩትንም እኔ አይደለሁም። ሁሌ ሳልሰድባቸው ይሰድቡኛል። ጥፋ ከፊቴ ባለንጋ